ሀብታሙ አየዋለም እባላለሁኝ የባፊላስ ፋርማሲውቲካልስ ማምረቻና የሕክምና አገልግሎት አክሲዮን ማህበር ውስጥ ማኔጂንግ ዳይሬክተር ነኝ። ዛሬ ስለ አፊላስ ፋርማሲውቲካልስ ማምረቻና የሕክምና አገልግሎት ስር ስላሉ ተቋማት ነግራቸዋለሁኝ። እንግዲህ አፊላስ ፋርማሲውቲካልስ ማምረቻና የሕክምና አገልግሎት አክሲዮን ማህበር ከተመሰረተበት ከ2009 ጀምሮ የተለያዩ የሕክምና አገልግሎቶችን እየሰጠን ቆይተናል። ከነዚህ ከምንሰጥባቸው ከጊዜ ወደ ጊዜ የተለያዩ ድርጅቶች በዚህ አክሲዮን ማህበር ስር እየተጨመሩ አሁን ሶስተኛ ድርጅታችንን ከፍተናል ማለት ነው። በዚህ አክሲዮን ማህበር ስር የሚገኙ አፊላስ ጠቅላላ ሆስፒታል የተለያዩ አይነት የህክምና አገልግሎቶችን ዘመኑ ባፈራቸው የህክምና መሳሪያዎች በመታገዝ እንዲሁም በጣም በስነ ምግባራቸው የተመሰገኑ በእውቀታቸውም በጣም ጥሩ ደረጃ ላይ ያሉ ሐኪሞችን በመጠቀም የህክምና አገልግሎት እየሰጠን እንገኛለን። ሁለተኛው ድርጅታችን የአፊላስ ፋርማሲውቲካልስ ማከፋፈያ ማስመጣትና ማከፋፈያትን ስራ የምንሰራበት አፊላስ ሆልሴላችን ነው ማለት ነው። እሱ የሚገኘው ቀበሌ 17 ነው። የተለያዩ አይነት የህክምና መሳሪያዎችን እና መድኃኒቶችን እያስመጣን ለተለያዩ ድርጅቶች እያከፋፈልን እንገኛለን። ሌላኛውና ሶስተኛው ድርጅታችን አፊላስ ዲያግኖስቲክ ሴንተር ወይም አፊላስ የዲያግኖስቲክ ማዕከል ይሰኛል። በዚህ ማዕከል ውስጥ ሁለት ዲፓርትመንቶች አሉት በዋናነት። የመጀመሪያው ዲፓርትመንት የአፊላስ ቤዚክ ላብራቶሪ ሲሆን በዚህ ውስጥ የተለያዩ የላብራቶሪ አገልግሎቶችን ምርመራዎችን እንሰጣለን። ሌላኛው ደግሞ በዚህ አፊላስ ዲያግኖስቲክ ማዕከል ውስጥ የአፊላስ ዲያግኖስቲክ ኢሜጂንግ አገልግሎት የምንሰጥበት በስሩም ዲጂታል ኤክስሬ፣ አልትራሳውንድ እና ኢሲጂ ምርመራዎችን የምንሰራበት ነው ማለት ነው። ስለዚህ ዛሬ ከሶስቱ ተቋማቻችን መካከል አንደኛው የሆነውን አፊላስ ዲያግኖስቲክ ማዕከልን አብረን የምንጎበኝ ይሆናል። መልካም። ይሄኛው የመጀመሪያው የላብራቶሪ ሪሴፕሽናችን ነው። ስለዚህ በሲስተም ነው የምንጠቀመው። በሲስተም የተላከ ፔሸንት የያዘውን ምርመራ ይዞ መጀመሪያ ላይ እዚህ ነው የሚመጣው ማለት ነው። ስለዚህ እዚህ ላይ ባለሙያዋ ምን አይነት ምርመራ እንደተጠየቀለት በቼክ በማድረግ የሚያስፈልጉ እዚህ ፊት ለፊታችን በምናያቸው መሳሪያዎች መሰረት የሚያስፈልጉ ናሙናዎችን የሚወስዱበት የመጀመሪያው ክፍላችን ነው ማለት ነው። ስለዚህ አሁን የምንገኘው የመጀመሪያው የላብራቶሪ ሴግመንት ላይ ያለውን የዲያግኖስቲክ ሴንተር ነው ማስጎበኛችሁ ማለት ነው። እዚህ አጠገቤ የምትገኝ ማሽን ሄማቶሎጂ አናላይዘር ናት። ሚንድሬ BC 30S ትባላለች። ስለዚህ በዚህች ማሽን ሙሉ የሲቪሲ ምርመራዎችን እናደርጋለን። ስለዚህ ሙሉ የደም ቆጠራ ምን አይነት የደም ሴሎችን እያንዳንዳቸውን ያላቸውን ቁጥር ያላቸውን በፐርሰንት ምን ያክል እንዳላቸው ከዛም በተጨማሪ የተለያዩ የደም ማነስ ሁኔታዎችን ለማወቅ የምንጠቀምበት ማሽን ነው። ስለዚህ ሙሉ ለሙሉ የሲቪሲ አገልግሎት የምናገኘው እዚህ ነው። ይሄ ክፍል ሌላኛው የምንሰራበት ሴሮሎጂ የምንሰራበት ክፍል ነው። እዚህ አጠገብ የምናገኛት ሸከር ነው። የተለያዩ የሴሮሎጂ እንትኖችን በእጅ ከምንጠቀም ራሱን የቻለ ዲጂታል ሸከር አለን። ስለዚህ በዛ ሸከር እንጠቀማለን። የተለያዩ አይነት የሴሮሎጂ ምርመራዎችን ኤችአይቪን ጨምሮ የምንሰራበት ሴግመንት ነው። ስለዚህ ይሄ ሴግመንት ላይ ምርመራው ከታዘዘ በኋላ ሙሉ የሴሮሎጂ አገልግሎት የምንሰራበት ነው። ይሄን ይመስላል የመጀመሪያው ክፍል። እዚህኛው ክፍል ላይ ደግሞ ትልልቅ ማሽኖች ያሉበት ክፍል ነው ማስጎበኛችሁ። እዚህ አጠገብ ያለው የክሊኒካል ኬሚስትሪ አናላይዘር ነው። ይሄ ማሽን ሚንድሬ BS 240 ይሰኛል። ፉሊ አውቶሜትድ ነው። እንደምናየው የሚወስዳቸውን ፍሉይዶችንም ጭምር የሚያስወግዳቸውን ቆሻሻዎች ጭምር በራሱ የሚያስወግድ ማሽን ነው። ይሄ ማሽን እንግዲህ ፉሊ አውቶሜትድ ነው ስንል መጀመሪያ ሌቭል አድርጎ የማስቀመጥ ነው እንጂ አናላይቲካል ኤሪያው ላይ ብዙ የባለሙያ ድጋፍ የማይፈልግ መሳሪያ ነው እንደምታዩት። ስለዚህ የራሱ የሆነ የሳምፕሊንግ ማስቀመጫዎች፣ የራሱ የሆነ የሪኤጀንት ማስቀመጫ ቦታዎች አሉት። ስለዚህ ይሄንን ራሱ አቀላቅሎ ራሱ ምን እንደታዘዘለት ቼክ አድርጎ ምርመራዎችን የሚሰራ ነው። በዚህ ማሽን የተለያዩ ምርመራዎችን እንሰራለን። ለምሳሌ ያክል የሊቨር ፋንክሽን ቴስት፣ ስለዚህ የጉበት የመስራት ደረጃውን ወይም የመጎዳት መጠኑን ቼክ ለማድረግ የምንመረምራቸው የሊቨር ኢንዛይሞች እና ሌሎች የሊቨር ፋንክሽን ቴስቶችን የምንሰራበት በዚህ ማሽን ነው። ሌላኛው የኩላሊት የማጣራት አቅምንም ቼክ የምናደርግበት በዚህ ማሽን ይሆናል። ከዚህ በተጨማሪ የስብ መጠን ወይም ሊፒድ ፕሮፋይል
ቴስቶችን የምንሰራው በዚህ ማሽን ነው። ከዚህ አሁን ከጠቀስኳቸው ውጪም ብዙ ምርመራዎችን የሚሰራ ማሽን ነው። ለምሳሌ አማይሌዝ እና ላይፔዝ ኢንዛይም ሌቭሎችንም ቼክ የምናደርግበት መሳሪያችን ነው ማለት ነው። ስለዚህ እንደምታዩት ይሄ ሙሉ መሳሪያው እንደ አንድ ማሽን የሚቆጠር ፉሊ አውቶሜትድ ኬሚስትሪ ማሽናችን ነው ማለት ነው። ከዚህ ውጪ ያሉን ሌላኛው ማሽናችን እዚህ ፊት ለፊቴ የምናየው የማግሉሚ 800 የሚባል ማሽን ነው። ይህ ማሽን ፉሊ አውቶሜትድ ሆርሞን አናላይዘር ማሽን ነው። ስለዚህ በዚህ ማሽን ቅድም እንደተናገርኩት ሙሉ ነገሩን የሚያከናውነው ራሱ ማሽኑ ነው ማለት ነው፣ ፉሊ አውቶሜትድ ማለታችን። ስለዚህ በዚህ ማሽን ደግሞ የተለያዩ የሆርሞን ምርመራዎችን እንሰራለን። ለምሳሌ ያክል T3፣ T4፣ TSH ወይም ታይሮይድ ፋንክሽን የምንላቸውን የምንሰራው በዚህ ነው። የትሮፖኒን ካርዲያክ ትሮፖኒን ወይንም የልብ ካርዲያክ ማርከር የምንላቸውን የምንሰራው፣ የተለያዩ ካንሰር ማርከሮችን የምንሰራው ነው። እንደምታዩት ፉሊ አውቶሜትድ ነው። በየራሱ ያሉትን ሙሉ ነገሮች ይሰራል። ከዚህ ተጨማሪ የተለያዩ ቫይታሚን ሌቭሎችን ለቫይታሚን ዲ ሌቭል፣ ቫይታሚን B12 እና ሴረም ፌሬቲን አሁን እዚህ የዲያግኖስቲክ ማዕከላችን ላይ አገልግሎት እየሰጠን ነው። ይሄም እንደዛኛው ማሽን ራሱን ሊኩዊድ ዌስት ማኔጅመንቱንም የሚወስደውንም ሊኩዊድ ራሱ ማኔጅ የሚያደርግ ማሽናችን ነው ማለት ነው። መልካም፣ ይሄኛው ማሽናችን የኤሌክትሮላይት አናላይዘር ማሽናችን ነው። ስለዚህ የኤሌክትሮላይት ሌቭልን ቼክ የምናደርግበት ማሽናችን ነው ማለት ነው። ስለዚህ በዚህ ሶዲየም፣ ፖታሲየም፣ ካልሽየም እና ሌሎች የኤሌክትሮላይት ቼክ የምናደርግበት ማሽናችን ነው። ይሄም ፉሊ አውቶሜትድ ማሽናችን ነው ማለት ነው። መልካም፣ ይሄኛው ክፍል ደግሞ የፓራሳይቶሎጂ ሴክሽናችን ነው። ስለዚህ እዚህ ፊት ለፊታችን የሳምፕል ኮሌክሽን ኤሪያ ነው። ስለዚህ ስቱል እና ዩሪን ሳምፕልን ኮሌክት የምናደርግ እዚህ ነው። እዚህ ጀርባ ያለው ደግሞ ይሄን ሳምፕል ፕሮሰስ የምናደርግበት ክፍል ነው ማለት ነው። መጨረሻ ላይ ሙሉ ሳምፕሎች ፕሮሰስ ከተደረጉ በኋላ ደግሞ ማይክሮስኮፒክ ሴክሽናችን እዚህ ነው። ስለዚህ ማይክሮስኮፓችን አሁን ያለው የተሻለ የሚባለው ማይክሮስኮፕ ነው። CX23 ኦለምፐስ ማይክሮስኮፕ ነው። ስለዚህ በዚህ ማይክሮስኮፕ የሙሉ ፓራሲቶሎጂ ስራዎችን እንሰራለን ማለት ነው። ይሄኛው ክፍል ደግሞ የኢሜጂንግ ሴክሽኑ ነው። በዚህ በአፊላስ ዲያግኖስቲክ ሴንተር ውስጥ አሁን የምንገኘው በዲጂታል ኤክስሬያችን ላይ ነው ማለት ነው። እንደምታዩት ሙሉ ነገሩ ዲጂታል ነው። ወደ ውስጥ ደግሞ ገብተን እናያለን ማለት ነው። እንዳልኳቸው ይሄኛው የአዲስ የኤክስሬ ማሽናችን ነው። ፉሊ ዲጂታል ነው። ኤክስሬ ቴብሉ እንደምታዩት አጀስት ለማድረግ የተመቸ ነው። በተለይ የአጥንት ስብራት እንዲህ የመጣ ታካሚ በሚኖረን ጊዜ የተጎዳ አካሉን ከምናንቀሳቀስ አንዴ ካስቀመጥነው በኋላ እንደምታዩት አጀስት ለማድረግ እንላለን። እንደምታዩት ይሄን ይመስላል። መልካም፣ ይሄኛው ክፍላችን የአልትራሳውንድ አገልግሎት የምንሰጥበት ክፍል ነው። ስለዚህ ሁለት አገልግሎት እንሰጥበታለን በዋናነት እዚህ ክፍል። አንደኛ ቅድም ካየነው ከኤክስሬ የሚላኩ ውጤቶች ኮሜንት የሚደረጉበት ሴክሽን እዚህኛው ሴክሽናችን ነው። ሌላው ደግሞ እዚሁ ክፍል ውስጥ የአልትራሳውንድ ምርመራዎችን እናደርጋለን። አጠገቤ የምታዩት አልትራሳውንድ ሳምሰንግ HS40 የሚባል አልትራሳውንድ ነው። በጣም አሁን ሀገራችን ላይ ካሉት ሃይ ኢንድ አልትራሳውንዶች መካከል አንዱ ነው። እንደምታዩት 4 አይነት ፕሮቦች አሉት። በእነዚህ ፕሮቦች የተለያዩ አይነት የአገልግሎቶችን እንሰጥበታለን። ኢኮካርዲዮግራፊ፣ ስሞል ፓርት አልትራሳውንድ፣ የተለመዱ አብዶሚናል አልትራሳውንዶች እና ሌሎች አልትራሳውንዶችን ከትራንስ ቫጂናል አልትራሳውንድን ጨምሮ አገልግሎት የምንሰጥበት ክፍል ነው። መልካም፣ የአፊላስ የዲያግኖስቲክ ማዕከል ያያችሁትን ይመስል ነበር። ካየነው በተጨማሪ የኢኮካርዲዮግራፊ እና የኢሲጂ አገልግሎቶችንም እየሰጠን እንገኛለን። በቅርቡ ደግሞ እጅግ ዘመናዊ የሲቲ ስካን አገልግሎት ለመስጠት ዝግጅታችንን እየጨረስን እንገኛለን። ስለዚህ የአፊላስ ዲያግኖስቲክ ማዕከል ካሉን ተቋማት መካከል ይሄን ይመስል ነበር። ይሄንና መሰል አይነት የተቋማችን መረጃዎችን ለማግኘት የተለያዩ የሶሻል ሚዲያ አማራጮችን እንዲከታተሉ በዚሁ እንጋብዞታለን። አመሰግናለሁ።